ስለ ብርጋዴር ጀነራል ምግበይ ኃይለ ያዘጋጀነው ፕሮግራም ነው። ጀነራሉ የሚፈሩት በአሁኑ ጠቅላይ ሚኒስትር ብቻ ነው ወይስ በቀደሙት ጭምር የሚለውንም እናያለን። በትግራይ ካሉ ከመቶ በላይ ጀነራሎች መካከል እንዴት ጀነራል ምግበይን ብቻ ለይቶ ማውገዝ ተፈለገ? ጀነራሉ ከፊልድ ማርሻሉ ጋር የቆየ ቂም ወይስ ያሁን ፖለቲካ የሚለውንም እናያለን። ከዚህ በተጨማሪ የብርጋዴር ጀነራል ምግበይን ተጋድሎዎችንም ይዘናል፣ ተሰሙታላችሁ። ብርጋዴር ጀነራል ምግበይ ኃይለ በ17 ዓመቱ የትጥቅ ትግል ጉዞ የትጥቅ ትግሉን ከመሩ ጀነራሎች መካከልም ይጠቀሳሉ። ህወሓት በ17 ዓመቱ የትግል ጉዞው ከደርግ ጋር በሚያደርጋቸው ውጊያዎች 12 ክፍለ ጦሮች የነበሩት ሲሆን ከ12ቱ ክፍለ ጦሮች መካከልም በኢህአዴግ ዘመን በተለይም በሀገሪቱ አካባቢዎች ከመንግስት ጋር በተያያዘ ሁከትና ብጥብጥ ሲፈጠር የሚያሰማራው ኃይል አጋዚ ይባል ነበር። ታዲያ ይህ ኃይል ችግር በተፈጠረበት ሁሉ ገና ስሙ ሳይጠራ እየመጣ ነው ሲባል በህዝቡ በኩል ጭንቀትን ይፈጥራል። ይህ አደረጃጀትም ተጽዕኖ ፈጣሪ ኃይል የነበረ ሲሆን ይህ ኃይል ግን መነሻውና ሐሳቡ ያኔ በጫካ በትጥቅ ትግል እያሉ እንደ ድርጅት የሚጠቀሙበት የተሻሉ የታጣቂዎች ስብስብም ነበረ። ታዲያ ብርጋዴር ጀነራል ምግበይ በ17 ዓመቱ የትጥቅ ትግል የአጋዚ ክፍለ ጦር መሪ በመሆን በርካታ ተጋድሎዎችንም ፈጽሟል። በአሁኑ በብልጽግና አጠራር ደግሞ ኮማንዶ ሪፐብሊካን ጋርድ በማለት ይጠራል። ይህ ኮማንዶና ሪፐብሊካን ጋርድ የሚሉትም ከዓመታት በፊት በመቀሌ ሄሊኮፕተር በፓራሹት በመውረድ የህወሓት አመራሮችን ለመያዝ ሙከራ አድርጎ በዛው የቆም እስረኛ ሆኖ የቀረው ኃይል ነው። ከጀነራሉ ተጋድሎዎች መካከልም የአሁኑ ፊልድ ማርሻል የያኔው መቶ አለቃ ብርሃኑ ጁላ በሰሜን ሸዋ ውጊያ ሲማረኩ ፊልድ ማርሻሉን የማረካቸው በዛን ዘመን በብርጋዴር ጀነራል ምግበይ ኃይለ የሚመራው ክፍለ ጦር ነበር ፊልድ ማርሻሉን የማረኩተኝ። ታዲያ ትላንት ፊልድ ማርሻሉ በሚመሩት ተቋም አሉባልታና መረጃም ማስረጃም የሌለው ግለሰብ ተኮር ዜና ለመዘገብ ሰበር ዜና ብለው ባስነበቡት ጽሑፋቸው ያኔ በብርጋዴር ጀነራል ምግበይ ኃይለ ክፍለ ጦር የተማረኩት ፊልድ ማርሻሉ ያኔውን የሰሜን ሸዋ ምርኮና ውጊያ ረስተው የአሁኑን የትግራይ ሰራዊት አመራር ብርጋዴር ጀነራል ምግበይ ኃይለን ጦር የመምራት አቅም የሌላቸው የትግራይን ወጣት ታፈገፍጋለ በማለት ሲረሽኑ የነበሩ ያልተማሩ በማለት ዛሬ ላይ ደግሞ በአማራ ክልል ያለው የፋኖ ጦርነትን እየመሩ እንደሆነም ገልጸዋል። 4 መንግስታትን ያገለገሉ አንደኛው ሲወርቅ ከአንደኛው ጋር አብረው የሚነፍሱ ያለፈውን በማብጠልጠል የሚታወቁት ለሄደ ለመጣው መንግስት ከመንግስቱ ኃይለማርያም እስከ ጠቅላይ ሚኒስትር አብይ አህመድ አገልግለው ከመቶ አለቃ እስከ ሀገሪ ታይቶ እስከማይታወቀውና በህግ የሌለውን ስልጣን ፊልድ ማርሻል የሚለው ማዕረግ የተጎናጸፉት ፊልድ ማርሻል ብርሃኑ ጁላ በብርጋዴር ጀነራል ምግበይ ኃይለ ጋር በተያያዘ በትላንትናው ዕለት ተቋማቸው ያወጣው መግለጫ በአንድ በኩል በትግራይ ህዝብ ላይ የቀረ ጦርነት እንዳለም ያመላክታል። በሌላ በኩል ደግሞ ትላንት የትግራይን ህዝብ ህወሓትን የትግራይ ሰራዊትን በጀምላ ፈርጀው የሀገሪቱ ጦር አልበቃ ቢላቸው የባዕድ ጦር ጋብዘው ጨፍጭፈውም አስጨፍጭፈውም ማሸነፍ አልችል ሲሉ በድርድር የተቋጨ ቢመስልም ጠቅላይ ሚኒስተሩ ግን ለህዝቡ ስንል መቀሌ ልንደርስ 2 ቀንና 3 ቀን ሲቀረን የተደራደርን መንግስት ነን ብለዋል። ከሰሞኑ በአገዛዙ በኩል የተሞከረው ደግሞ የነጩ በሬ ተረትን ለመጠቀምም ይመስላል። ለዛም ነው በተናጠል ለማጥቃት አንደኛውን ተጋሩ በፓርላማ ሲያሞካሹት እና ምስጋና ሲሰጡት ሌላኛውን ትግራዋይ ደግሞ በአደባባይ ይዘልፉታል፣ መግለጫም ያወጡበታል። ይህኛው በዚህ ቆየንና የጀነራሉ ታሪክ በትንሹም ቢሆን ካቆምነው ልንቀጥል ወደድን። ብርጋዴር ጀነራል ምግበይ ኃይለ የኢህአዴግ ሰራዊት አዲስ አበባን ለመቆጣጠር ወደ አዲስ አበባ ከገሰገሱ የኢህአዴግ ክፍለ ጦሮች መካከል የብርጋዴር ጀነራል ምግበይ ኃይለ በአሁኑ የጫካው ቤተመንግስት በኩል በካራ ኮተቤ መገናኛ
አድርጎ 4 ኪሎ ቤተ መንግስትን የተቆጣጠሩ ወታደራዊ መሪም ናቸው። ብርጋዴር ጀነራል ምግበይ ኃይሌ ከደርግ ውድቀት በኋላም በኢህአዴግ ዘመን የሀገሪቱ መከላከያ በመሆን ከክፍለ ጦር እስከ ማሰልጠኛ ምክትል አዛዥ ሆነውም አገልግለዋል። ብርጋዴር ጀነራል ምግበይ ኃይሌ ጀነራል ጻድቃል የሀገሪቱ የመከላከያ ጠቅላይ ኢታማጆር ሹም በነበሩበት ወቅት የኢትዮ ኤርትራ ጦርነት ሲቀሰቀስ በወቅቱ የ21ኛ ክፍለ ጦር አዛዥ የነበሩት ጀነራል ምግበይ በኢሳያስ ወታደር ላይ በርካታ ተጋድሎን ከሰሩ ወታደራዊ መሪዎች መካከልም ተጠቃሽ ናቸው። በተለይም መጋቢት 21 1991 የሻዕቢያ መንግስት የሚኮራበትን ተወርዋሪ ኮማንዶ ብሎ የሚጠራውን ኃይል በጾሮና ግንባር በኩል የኢትዮጵያ ወታደር ሲያፈገፍግ ብርጋዴር ጀነራል ምግበይ ኃይሌ የራሳቸውን ግዳጅ ጨርሰው ክፍለ ጦራቸውን እየመሩ ለማገዝ የገቡ ሲሆንም ጀነራሉ ከገቡበት የጾሮና ግንባርም የጠላትን ኃይል ድባቅ በመምታት ማይ አይኑን የተቆጣጠሩ ወታደራዊ መሪ ነው። ከኢትዮ ኤርትራ ጦርነት ማግስትም የሀገሪቱን ሰራዊት ድጋሚ ሪፎርም ለማድረግ ግንባር ላይ የነበሩ ሁሉም ወታደሮች ወደ ማሰልጠኛ ከወታደር አመራር እስከ እግረኛ ሲገቡ በወቅቱ አሰልጣኝ የነበሩት የአሁኑ የትግራይ ኃይሎች መሪ ብርጋዴር ጀነራል ምግበይ ኃይሌ ናቸው። በዛን ዘመን ብርጋዴር ጀነራል ያሰለጠኑት የሀገሪቱ ወታደሮችም ዛሬ ላይ የሀገሪቱ ጀነራል ሆነው አገዛዙን በማገልገል ላይም ይገኛሉ። ከኢትዮ ኤርትራ ጦርነት ማግስትም በሀገሪቱ ጠቅላይ ሚኒስተር አቶ መለስ ዜናው ያለውን ያደርጋል በማለት ከሚፈሩት የሀገሪቱ ጀነራሎች መካከልም ጀነራል ምግበይ ተጠቃሽ ናቸው። የጀነራል ምግበይ የጦር አመራር አስፈሪነት ካለፈው ጠቅላይ ሚኒስተር እስካሁኑ ጠቅላይ ሚኒስተር የቀጠለም ይመስላል። ብርጋዴር ጀነራል ምግበይ ኃይሌ እንደ ፊልድ ማርሻሉ እያገለገሉ ልኑር አላሉም። እስከ 2003 የኢትዮጵያ መከላከያ ሰራዊት የወታደራዊ ማሰልጠኛ ምክትል ኃላፊ ሆነው የሰሩ ሲሆን በ2003 ዓመተ ምህረት የብርጋዴር ጀነራል ማዕረጋቸውን እንደያዙ በክብር ለብዙ ዓመታት የቆዩበትን ተቋም ለቀው ከ2003 እስከ 2010 ዓመተ ምህረት ድረስ በግል ስራ ላይም የቆዩ ሲሆን በ2010 ዓመተ ምህረት የጠቅላይ ሚኒስተሩን መምጣት ተከትሎ የቀድሞ የሀገሪቱ ከፍተኛ ባለስልጣን ፈላጭ ቆራጭ የነበሩ የህወሓት አመራሮች ወደ መቀሌ የቀንጅብ ተብለው ሲሰበሰቡ ብርጋዴር ጀነራል ምግበይ ኃይሌ ግን ከህወሓቶች አይን አልወጣም ነበርና ከዛን ጊዜ ጀምሮ የትግራይ ልዩ ኃይል የስልጠና ክፍል ኃላፊ ሆነው እስከ 2013 የሰሩ ሲሆን ከዛም በኋላ ወደ ትግራይ የመጣውን የፊልድ ማርሻሉና የኢሳያስን ኃይል ከተዋጉና የትግራይን ህዝብ ህልውና ካስጠበቁ የትግራይ የሰራዊት አመራሮች መካከል ተጠቃሽ ናቸው። ብርጋዴር ጀነራሉ ሙቷል የሚል ዜና ሳይቀር በ4 ኪሎ መንግስት የተነገረላቸው ዛሬ ላይ ደግሞ የፋኖ መሪ ተብለው በአገዛዙ ሚዲያ የዜና ሽፋን ከተሰጣቸው ጉዳዮች አንዱ ብርጋዴር ጀነራል ምግበይ ኃይሌ ናቸው። ጀነራሉ የአንደኛና የሁለተኛ ዲግሪ ያላቸው ሲሆን የእውነት አገዛዙ እንደሚለው ጦር የመምራት አቅም ከሌላቸው እንዴት ትግራይ ላይ ካለው ከመቶ በላይ ጀነራል ውስጥ ለይቶ የብርጋዴር ጀነራል ምግበይ ኃይሌን ስም ማንሳት አስፈለገ የሚለውን ጥያቄ ለእናንተ ትተን የብርጋዴር ጀነራል ምግበይ ኃይሌን ከብዙ በጥቂቱ ይህንን ካልናችሁ በዚህ ቆየን። እናመሰግናለን።